ሰዎች ጋር የሚነሳው ቲክቶክ ሾፕ የሚያሰለች ቋንቋ በሉት እና አብዛኛው ሰዎች ጋር ጥያቄ የሚነሳበት እና አብዛኛው ሰው ለመስራት የሚጓጓለት ስራ ሆኗል። እሱም ከሾፒፋይ ጋር ኮኔክት ተደርጎ አብዛኛው ሰው ይሰራሉ፣ ብር ያገኛሉ። ስለዚህ እንደ ኢትዮጵያ ይሰራል ወይ አይሰራም የሚለውን እናያለን። ወደ ቀጣይ ከመግባታችን ግን ቤተሰብ መሆናችሁን አረጋግጡና ቀይ ምልክቷን አጥፏት። በተቻላችሁ መጠን ኮሜንት ላይ ደግሞ የእናንተን ሀሳብ አስተያየት እናም ላይክ አድርጉት። ወደ መጀመሪያው ጥያቄያችን ስንሄድ ኢትዮጵያ ውስጥ ይሰራል የሚለው ኢትዮጵያ ውስጥ አይሰራም፣ ሀሰት ነው። ለምን የሆነ ሰው ይሄንን ኮርስ አድርጎ ሊሸጠው አስቧል። ለምን አሰበ ሳይሆን እሱ የራሱ መብት ነው። ግን አሁን ባለን አንጻራዊ መረጃ አንጻር ግን ኢትዮጵያ ውስጥ መስራት አይቻልም። እየሰሩት ያሉ ሰዎች ሊኖሩ ይችላሉ። እነዛም ግን በኢትዮጵያ ስልክ ቁጥር አይደለም 251 አይደለም የሚጠቀመው። ቲክቶክ ሾፕ የሚሰራባቸው ሀገሮች ውስጥ እነሱም ይላል ዩኤስኤ፣ ዩናይትድ ኪንግደም፣ ኢንዶኔዥያ፣ ማሌዥያ፣ ታይላንድ፣ ቪየትናም፣ ፊሊፒንስ እነዚህ ሀገራት ውስጥ ይሰራል። እናም ይላል ሴቲንግ አፕ ሴለር አካውንት ኦን ቲክቶክ ሾፕ ኢን ዞስ ካንትሪ ኢዝ ፍሪ። እንደውም ነፃ እኛ ለስራ ብለን ስንፈልግ እዛ ጭራሽንም ነፃ ነው እናቴ። ስለዚህ እኛ ሀገር ላይ አይሰራም። እነሱ የሚጠቀሙት የዛን ሀገር ስልክ ቁጥር የተከፈተ አካውንት ወስደው ኢትዮጵያ ውስጥ ቁጭ ብለው ሊሰሩ ይችላሉ። ለምን ሰሩ ሳይሆን እነሱ እንኳንም ሰሩ፣ ግን ኢትዮጵያ ውስጥ አይሰራም። ስለዚህ እነዚህ ሀገራት ኢትዮጵያ ውስጥ እዛ ውስጥ የለችም። ገባችሁ አይደል? ስለዚህ ኢትዮጵያ ውስጥ ቲክቶክ እንኳን እየከፈለ አይደለም። የሚከፍልባቸው ሀገር እኮ ዩኤስኤ፣ ብራዚል፣ ፈረንሳይ፣ ጀርመን፣ ጃፓን፣ ኮሪያ እና ዩናይትድ ኪንግደም ነው። ስለዚህ እኛ የት ነው ያለነው? አፍሪካ እኮ አንድ አፍሪካዊ ሀገር የለችም። አንድ አፍሪካ የለችም። ኢቭን እንኳን ከኛ ከፍ ያሉት ሳውዝ አፍሪካ የለችበትም። ኢቭን እንኳን ናይጄሪያ የለችበትም። አስባችሁታል? ያ ነው ኢትዮጵያ ውስጥ እንኳን ቲክቶክ ይቅርና ዩቲዩብ እንኳን የለም። ስለዚህ ተጠንቀቁ፣ አስተውሉና ሂዱ። ቀጣይ ሙሉ መረጃ ግን ዩቲዩብ ላይ ነው ማስቀመጥላችሁ። ዩቲዩብን ግቡና ሰብስክራይብ አድርጉትና የደውል ምልክቱን ተጭናችሁ ውጡ። እዚህ ላይ ግን ሀሳባችሁን አስቀምጡልኝ። ከምንም በላይ አስፈላጊና አንገብጋቢ ጉዳይ ይሄ ነው። ወደ ቀጣይ ፒስ